ያው ባል እንዳታጡ ብሎ እኮ 1 ለ4 ፈቅዷል አይደል? እንደማንኛውም ሴት ልቤ ትንሽ ፈራ። ግን ግርም የሚለኝ የቀረውም ያልቀረውም ወንድ ጭሱና እንደ ፍርድና ማስፈራሪያ ይዞታል። ሴቶችን ብንሆን ይቺሱና ከብዶናል። ደግሞ የሚገርመው ብዙዎች ግን መስፈርቶቹን አለማወቃችሁ ነው። ግን ለምንድን ነው ሴቶች እንደ መለከል ሞት ሁለተኛ ሚስት መሆን የምትፈሩት? እንጃባክ እኔ ምን አውቅልሃለሁ? ሂድና ሴቶችን ጠይቃ። አይዞሽ ያለ ነው ትለምጃለሽ። አሁን ኒካ ላለማሰር የምታደርገው ምክንያት መሆኑ ነው። እና 4 እንዳገባ ትፈቅጂልኛለሽ? ይቺ ደግሞ ቀብድ መሆኗ ነው። እስቲ መጀመሪያ አንዷን አግባና በስርዓት አስተዳደር። አላህ አቅሙን ሲሰጥህ ደግሞ ስለ ሁለተኛው ሚስት ያኔ እናውራበት። ወንዶች ግን በእጃችሁ እስክታስገቡ መሬት አይንካሽ፣ ተነጥፌልሽ በእጄ ተራመጂ፣ ኧረ እኔ ላይ ዝለሊ። ከዛማ በእጃችሁ ስንገባ በይ በተራሽ ተነጠፊ፣ እኔ ልራመድ። እያየሽ አትሄጂም? እንደውም በሰላም በመነሳትሽ ለምን ተነሳሽ ብሎ ነገር ካልፈለገሽ ጥሩ ሰው ነው። ምንድን ነው የምትይው? እስኪ ላውራበት። ጥልቅ አትበል። ይኸውላችሁማ እሷን ተዋት አለ ለጓደኞቹ የነቆራ ገጹን እየከፈተ። ባለፈው አንዷን ለማግባት ሁሉም ነገር ጨርሶ ከተዘገጃጀ በኋላ ውስጡን የሚበላውን ጥያቄ ሰደደላት። እኔ ምልሽ ከተጋባን ለመህር ስንት ነው የምትጠይቂኝ? እኔም በቦታው ላይ ስለነበርኩ ሴቷን ካራክተር ለመጫወት ጀነን ብዬ ምን አገባ የፈለኩትን መጠየቅ መብት አለኝ። ኧረ ቢያንስ ቀድመሽ ንገሪኝና እንደራደር እንጂ። ስንት ከፍላለህ? ኧረ ቢከፈለኝ ወላ ደስ ይለኛል። ታውቃለህ እኔ እንደ ሌሎች ሴቶች አይደለሁም። አንተን ማጣት ስለማልፈልግ 3 የሪል ስቴት አክሲዮን ብቻ ነው የምጠይቀው። ያው እሱም ስለምወድ። ተይ እባክሽ። ያው የምወድህ ባይሆን ይሄንን እጠይቅህ ነበር። ከዛስ? ሚስት ሆናለሁ። ፈገግታ ያለሽ እንዴ? አይገርምሽም? ቆሜ እቀራለሁ እንጂ አላገባሽም አለና ደግሞ ጸጉሩን እየጠቀለለ አንገቱን ወደ ላይና ታች እየናጠ ቀጠለ። አስቡት እስቲ ጎዳና ሊወጣ ሰዓታት የቀረው ሰውዬ የሪል ስቴት አክሲዮን ስትለው። እንግዲህ ስንቱ ያሰበው ሄድ ተጨናቅፎበት መና እንደቀረ ማሰብ አይከብድም። እኔ የምለው ድሮ እኮ በታሪክም በቅርበትም የምናውቃቸው ሴቶች መህራቸውን ሲጠየቁ እሺ ቁርአን እንዲያስቀራኝ፣ እሺ አኽላቅ እንዲያስተምረኝ፣ ተዋክ ለይል እንዲያሰግደኝ